ደምግባት የለውም ያለው ነብዩ ኢሳይያስ ነውና መጽሐፍ ቅዱስ እንደው አንዳንድ ሰዎች እንደው እንሰማለን ደምግባት የለውም የሚለውን ክርስቶስ መልከኛ አልነበረም ለማለት ይጠቀሙበታል ሁሉና ይሄ ትንሽ እንትን ፈገግ የሚያሰኝ ነገር ነው። ለምን መልክ ለሰው ልጅ ቁም ነገር አይደለም። ሲጀመር መጽሐፍ ቅዱስ ስለ መልክ ቁም ነገር አድርጎም አይናገርም እና ጌታችን ኢየሱስ ክርስቶስ መልከኛ እንደውም መልከኛ ነው። አባቶቻችን እንደጻፉት በጣም ውብ ከመቤታችን እየቀሙ ለማቀፍ የሚቻኮሉበት ትንሽ ልጅ ሳለ ገና የ2 ዓመት ሕፃን ሳለ በየትም ያሉ እናቶች ሁሉ ለማቀፍ እና ይሻሙበት ንዑን ነራዮ ለወልደ መንክራት ይህን ድንቅ የሚያደርግ ሕፃን ኑኔው እያሉ እየተጠራሩ እየወጡ ሁሉ እየቀሟት ሁሉ ያቅፉት ነበረ ብሎ አረጋዊ መንፈሳዊ የተባለ አባት ይናገራልና አባቶቻችን በትውፊት እንደተናገሩት ግርማ ሞገስ ያለው የሚፈራ የሚታፈር የሚወደድ የማይሰለች ንግግር ያለው ከአንደበቱ በጎ የሚፈስለት ታይቶ የማይጠገም ነበረ ጌታ እና እንደውም ከተሰበሰበው 5 ገበያ ከሚያለው ህዝብ ራሱ መልኩን ለማየት የሚመጣ በጣም ብዙ ነበር። 5 አይነት አመጣጥ ነው የነበራቸው። አንዱ አመጣጥ መልኩን ለማየት የሚመጣ ነው። ሌላው እንጀራ ሊበላ የሚመጣም አለ፣ ታምር ለማየት፣ ፈውስ ለማየት፣ ለመማር፣ ነገር ለመስራት የሚመጣም አለ። አንዱ ግን የሚመጣው ውበቱን ለማየት ነበርና ውብ ነበር ጌታ። ይሴኒ ለሃዩ ሙሉ ደጓ ለማያው ብሎ ደግሞ ዳዊት 44 መዝሙር 44 ላይ ቁጥር 12 ላይ ደም ግባቱ ከሰው ልጆች ሁሉ ያምራል ብሎ ተናግሮለታል። አሁን መቼስ መጽሐፍ ቅዱስ እርስ በርሱ አይጣላም። አንድ የቤተክርስቲያን ሊቅ ብሎ ይናገራል። አንተ ከመጽሐፍ ቅዱስ ጋር ስትጣላ መጽሐፍ ቅዱስ የተጣላ መስሎ ይታያል ይላል እና መጽሐፍ ቅዱስ ግን ተጣልቶ አያውቅም። ሰዎች ናቸው የሚጣሉት። እዚህ ላይ ደም ግባት የለውም አለ ኢሳይያስ። ዳዊት ደግሞ ደም ግባቱ ከሰው ልጆች ሁሉ ያምራል አለ እና ታዲያ ስለምን ደም ግባት ነው? መጽሐፈ ምሳሌ ላይ ደግሞ ምዕራፍ 31 ላይ ደግሞ ስንመለከት ውበት ሐሰት ነው፣ ደም ግባትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ይላል። እንግዲህ ውበት ሐሰት ነው ተባለ፣ ደም ግባትም ከንቱ ነው ተባለ። እንደዛ ከሆነ ስለ የትኛው ውበት ነው የምናወራው? ከንቱ ስለሆነ ውበት የለውም ተብሎ ሊጻፍብለት አይችልም። ጉዳዩ ከውበት ጋር የተያያዘ አይደለም ማለት ነው። ስለዚህ ታዲያ ምንድን ነው ዳዊትም ውበቱ ከሰው ልጆች ሁሉ ያምራል ያለው ውበት አይደለም። ውበት የተባለው ላህየ ታምራት ላህየ ትምህርት መወደድ ማለት ነው። መወደድ ማለት ነው። ስለዚህ እንወደው ዘንድ ደም ግባት የለውም የሚለው ኢሳይያስ በአይሁድ ቁሞ ነው የሚናገረው። አይሁድ እንዲወዱት አልወደዱትም። ትምህርቱ የትምህርቱን ደም ግባት፣ የታምራቱን ደም ግባት፣ የመወለዱን ደም ግባት፣ በድንግልና መወለዱን አኗኗሩን አልተቀበሉትም ነው። ደም ግባት መቼስ በሰው ሰውኛ ውበት የተባለው ከውበት ጋር ምን ይመጣል? መወደድ ይመጣል ማለት ነው። አይወዱትም ማለት ነው። አይሁድ አልወደዱትም። የእሱን ትምህርቱን፣ ታምራቱን፣ አሰራሩን፣ አኗኗሩን በሙሉ አልወደዱትም፣ ነቀፉት ማለት ነው። ያንን ለመናገር ነው የመጣው እና በዕለተ ዓርብ የዋለውን ውሎ እየተገረፈ እየተሰቃየ ደም ለብሶ እርቃኑን ልብሱ ተገፎ ከለሜዳ እያለበሱት ምራቅ እየተፉበት የንቀት ውሎ መዋሉን በሰው ፊት ያንን የሚያመለክትና በአይሁድ ልቡና ትምህርቱ ሁሉ መጠላቱን ሁሉ ታምራቱ መጥላታቸውና በጠላትነት መነሳታቸው የሚያሳይ ነው። ይሴኒ ለሃዩ ሙሉ ደጓ ለማያው ደግሞ መልሶ ውበቱ ከሰው ልጆች ሁሉ ያምራል ደግሞ አለ። ደግሞ መልሶ እሱ ደግሞ ምንድን ነው? ላህየ ታምራቱ ላህየ ትምህርቱ ይላሉ ሊቃውንት ሲተረጉሙት። የትምህርቱ ውበት የታምራቱ ውበት ከነቢያት ታምራት ውበት ከሐዋርያት የታምራት ውበት የበለጠ ነው ያምራል ማለት ነው። ምን ማለት ነው ይሄ? ነቢያት ሲያስተምሩ ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ። ዘካርያስ ሲያስተምር ሁሉን የሚገዛ እግዚአብሔር እንዲህ ይላል። ከመዚህ ይቤ እግዚአብሔር ጸባዖት፣ አሸናፊ እግዚአብሔር እንዲህ ይላል። ኢሳይያስ ሲናገር ከመዚህ ይቤ እግዚአብሔር አዶናይ፣ ጌታ እግዚአብሔር እንዲህ ይላል። ሕዝቅኤል ሲናገር ሌሎችም እግዚአብሔር እንዲህ ይላል እያሉ ነው። እሱሳ ሲያስተምር አንሰ እብለክሙ፣ እኔ ግን እላችኋለሁ እያለ ነው። ሐዋርያት ታምራት ሲያደርጉ ወስሙ ለእግዚእነ ኢየሱስ ክርስቶስ ተንስ ወሁር፣ በጌታዬ በኢየሱስ ክርስቶስ ስም ተነስና ተመላለስ። ጻ እርኩስ መንፈስ በስሙ ለእግዚእነ ኢየሱስ ክርስቶስ፣ በጌታዬ በኢየሱስ ክርስቶስ ስም እርኩስ መንፈስ ውጣ እያሉ ነው ያስወጡት። እሱ ግን አንተ ጋኔን ውጣ እያለ ነው። አልዓዛር ተነስ፣ አንቺ ብላቴና ተነሽ፣ አንተ ጎበዝ እልሃለሁ ተነስ። በስልጣኑን ነፋሳትን ተነስቶ የሚገስጻቸው በስልጣኑ ነው። የታምራቱ ውበት ከሰው ልጆች ሁሉ ይበልጣል። ሰዎች ሁሉ ከሚያደርጉት የትምህርቱ ውበት ከሰው ልጆች ሁሉ ትምህርት ይበልጣል።
እሱ እንደ አምላክ ነው። እስመ ከመ መኮንን የሚሄሮሙ አኮ ከመጽሐፍቶም የሚያስተምራቸው እንደ ጸሐፍት እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምራቸው ነበር። ማለት እንደ ባለቤትነቱ ባለስልጣን ማለት የዚህ ዓለም ሹም ማለት አይደለም። እንደ ባለስልጣን ያስተምራቸዋል ማለት ጌታ እንደመሆኑ እንደ አምላክነቱ እንደ ባለቤትነቱ ነው የሚያስተምር እና አዝኖ የሚያስተምር ራርቶ የሚያስተምር የሚገባውን ሰዓት አውቆ የሚያስተምር እውሮች ሲከተሉት እንዳይደክሙ ብሎ ቁሞ እየቆየ የሚያስተምር አይቶ የሰውን ችግር ቀድሞ ተረድቶ ጎባጣይቱን የሚያቀና ለተራቡት የሚራራላቸው ስለሆነ የእሱ ምህረቱም ልዩ ነው፣ ትምህርቱም ልዩ ነው። ያንን ለማሳየትና በዕለተ ዓርብ ግን እንዲሁ ሆኖ ደም ለብሶ መዋሉን የሚያስተምር ነውና የትንሣኤው ደምግባት የለውም የሚለው የቶማስ አነጋገር ጋር የሚገናኝ ሳይሆን ከዚህ ጋር የሚገናኝ ነው ለማለት ነው።